ነገሮችን ድብቅብቅ የምታደርገው ሳያት ደምሴ ልጃችሁን ለልጅ የሚል ጥያቄ ወደ ቤተሰቦቿ እንዲደርስ አድርጋለች። በዚህ ሽምግልና ስርዓት ውስጥ ጥቂት ሰዎች ብቻ እንዲገኙ አድርጋለች። ምክንያቱንም ታደምጡታላችሁ። የሳያት ደምሴ ልብ ጓደኛ ከሆኑ ዝነኞች መካከል አንዷ ግን በፕሮግራሙ ላይ አልተገኘችም። ለምን? እሱንም ታደምጡታላችሁ። በቀጣይ የሰርግ ፕሮግራም መኖሩንም ሰምተናል። አጠቃላይ ስለ ሽምግልናው፣ ሰርጉና እንዲሁም ሳያትን በእጁ ስላስገባት ባለሀብት እንነግራችኋለን። በደረሰ መረጃ መሰረት ሁሉንም ወደ እናንተ እናደርሳለን። ሳያትን እንኳን ደስ አለሽ እያላችሁ ቪዲዮን እስከመጨረሻው ድረስ እንድትከታተሉን በአክብሮት ጋብዝኳችሁ። 2018 በኢትዮጵያውያን ዘንድ በልዩ ሁኔታ የሚወደዱ ሴቶች የሚሞሸሩበት ዓመት እየሆነ ነው። የፍናን ህድሩ ሰርግ ሲካሄድ ቀጣዩ ሙሽራ ማርታ ጎይቶም ናት የሚል ምልክት ወይም ውክልና ያለው አበባ ከፍናን ወደ ማርታ ቢላክም ከማርታ ቀድሞ ግን ያልተጠበቀችዋ ሳያት ደምሴ ልትሞሸር ነው። በቅርብ ጊዜ በቲክቶክ እርዳታ የምናውቀው መልእክተኛው ፊቱን በአደባባይ ገልጾ ሲያሳይና ስማቸውን እንዳይጠቀስ በጥብቅ በመናገር እርዳታ ከሚያደርጉ ታዋቂ ሰዎች መካከል ሲጠቅስ ሳያት ደምሴ አንዷ መሆኗን ተናግሮ ነበር። ከዛ ጋር ተያይዞም ሳያት የሱን ፎቶ አድርጋ አንተ ፀሐይ ነህ የሚል መልእክት ስታጋራ መልእክተኛውም ስለ አንቺ ደግነት ብዙ መሰክራለሁ የሚል ንግግርን ሲመልስ አብዛኛው የሚዲያ ሰው ሁለቱ ጥንዶች ናቸው እያለ ሲያወራ፣ ሌላው ደግሞ እባካችሁ ተጋቡ እያለ ሲወተውት የነበረ መሆኑን የሁላችንም የቅርብ ጊዜ ትውስታ ነው። ታዲያ ሳያት ከመልእክተኛው ጋር የፍቅር ህይወት አላት የተባለ ወሬው ሲዛመት መልእክተኛው በኦቾ ጉድ ፖድካስት ላይ ቀርቦ የለም እኔና እሷ ምንም አይነት የፍቅር ግንኙነት የለንም፣ እሷ ከአንድ መልካም ሰው ጋር ያለች ጥሩ ሴት ስለሆነች እንደዚህ እየተወራ መበጥበጥ የለባትም በማለት ሳያት የራሷ የሆነ የፍቅር ህይወት ውስጥ መሆኗን አብስሮን ነበር። ታዲያ የመልእክተኛው ንግግር እውነት መሆኑን በሽምግልና ተረጋግጧል። ነገሮችን መደባበቅ የተለየ ተሰጥኦ እንደሆነ የሚነገርላት ሳያት ደምሴ አይደለም የራሷን ቀርቶ በዙሪያዋ ያሉ የቤተሰቦቿን የግል ህይወት እንኳን በጥንቃቄ ትጠብቃለች። ነገሮችን ሁሉ ከሚዲያ እንዲሸሸጉ ታደርጋለች። ባለፈው ዓመት በወዳጅነት ፓርክ ውስጥ በተካሄደው የሳያት ደምሴ የቷ የሰርግ ፕሮግራም ላይ ሰዎች በግል ካሜራቸው እንዳይቀርጹ የሰርግ ፕሮግራሙን በምስል ለማስቀረት የተቀጠሩ የካሜራ ባለሙያዎች እንኳን እጅግ የሚታመኑና ለሳያት በጣም ቅርብ በሆኑ ሰዎች እንዲሆኑ የተደረገ ሲሆን ይህም ተሳክቶላት የእህቷ ሰርግ ምስል በማህበራዊ ሚዲያ እንዳይሰራጭና መነጋገሪያ እንዳይሆን ለማድረግ ችላለች። ስለሷ ብዙ ቢወራም ስለ አንዳቸውም ግን በግል ወጥታ ምላሽ አትሰጥም። ጥሩም ተወራ መጥፎም ዝም ማለትን ትወዳለች። ደግሞም ዝምቷ ይበልጥ ተወዳጅነቷን በእጥፍ ጨምሮላታል። ታዲያ አሁን ሽምግልና ከሰርግ በላይ ትኩረት የተሰጠውና በ10 በ20 ሰው የማይነሳ ራሱን ችሎ አንድ ቤት የሚያክል አበባ በሚደረግበት ከተማው ላይ አሉ የሚባሉ ውድ መኪኖች በሚሰለፉበት የመጠጥና የስጦታ ማዕት በሚዘንብበት የሽምግልና ዘመን ላይ የደረስን ቢሆንም ሳያት ደምሴ ግን ይህንን ማድረግ አልመረጠችም። ምክንያቷ ባለቤቷ ገንዘብ የሌለው ሆኖ አይደለም። እሱ እስካሁን በሽምግልና ታሪክ ካየናቸው ነገሮች በላይ ማድረግ የሚችል ሀብትን ያትረፈረፈ ሰው ነው። ወይም ደግሞ ሳያት ያን ያክል ውድ ነገሮች የማይገባት እንስት ሆና አይደለም። ትክክለኛው ምክንያቷ ሳያት ወከባ መፈጠሩን ስለማትፈልገውና ነገሮች ባህሉን ጠብቀው ከተደረጉ ከዛ ውጭ ያሉ የተጋነኑን ድርጊት ሀብቴን ይውልኝ ባሌን ወቁልኝ የሚል አላስፈላጊ ነገር ማድረግ እንደሌለባት ስለምታምን ነው። ከዛም ባለፈ እጅግ የተጋነነ ወጪ የወጣባቸው ሽምግልና ማድረግ ሌሎች ማድረግ የማይችሉ ሰዎችን ማሸማቀቅ እንደሆነና በእነዚያ ሰዎች ላይ በተዘዋዋሪ አሉታዊ ተጽዕኖ ሊፈጥር እንደሚችል ስለምታምን ነው። በተጨማሪም የግል ህይወቷ በማህበራዊ ሚዲያ ርዕስ በመሆን መነጋገሪያ እንዳትሆን ስለፈለገች መሆኑ ተነግሮናል። ለዛም ነው በርካታ ሴቶች በህይወታቸው የሚመኙትን ነገር ለእሷና ለቤተሰቦቿ ክብር የሆነውን የሽምግልና ስርዓቷን እንደ ቅርብ ጊዜ ትዝታችን ፈናን ህድሩ እንዲህም ይቻላል እንዴ የሚያስብል እጅግ ደማቅ ሽምግልና ያላካሄደችው። ሳያት በሽምግልና ስርዓቷ ላይ ውስን ሰዎች ብቻ እንዲገኙ ጭምር እንዳደረገች ተነግሮናል። በዚህ ፕሮግራም ላይ ከቤተሰቦቿ ተጨማሪ ጥቂት የልብ ጓደኞቿን ጠርታለች። ከተገኙት መካከል ታዋቂዋ አምለሰት ሙጬ ተገኝታለች። በዚህ አጋጣሚ አምለሰተንም እንኳን ደስ አለሽ ማለት እንፈልጋለን። ቆይታ ከአምለሰት ጋር የተሰኘው ፕሮግራም 1 ዓመት አስቆጥሯል። ምናልባት ስለ ሚዲያ እውቀት የሌለው ሰው ብዙ ላይ ገርሞ ይችላል። በእኛ ሀገር ያውን በዛ ደረጃ ፖድካስት ለመስራት ብዙ ድካም ይጠይቃል። ስቱዲዮዋን፣ የፕሮዳክሽን እቃዎቿን፣ ዝግጅቷን፣ እንግዳዎቿን በጥንቃቄ ለተመለከተ ሰው ከገንዘብ አንጻር አዋቷት እንደማትሰራ ግልጽ ነው። የሙያ ፍቅርና ፍላጎት እንዲሁም ከሳያት የወረሰችው ጥንካሬ አበርትቷት ድፈን 1 ዓመት ጥራታቸውን ከጠበቁ እንግዶች ጋር አሳልፋለች። ይህንንም ደስታዋን ደግሳ አክብረዋለች። ለዚህም እንኳን ደስ አለሽ እያለን ወደ ሳያት እንመለሳለን። የሳያትን ደስታ እንዲካፈሉ ከተጋበዙት የልብ ጓደኞቿ መካከል አምለሰት በቦታው ተገኝታ ደስታዋን ተካፍላለች። ሌላኛዋ በሽምግልና ስርዓቱ ላይ የተገኘችው ታዋቂው አርቲስት ቃልኪዳን ጥበቡ ናት። እንደ ሳያት ደምሴ ነገሮችን መደባበቅ የምትወደውና ራሷን ከሶሻል ሚዲያ ያራቀችው ቃልኪዳን ጥበቡ በቦታው ተገኝታለች። በነገራችሁ ላይ ቃልዬ ከባባ ረፍተ በኋላ በፍጹም በሚዲያ ወይም ሰዎች በተሰበሰቡበት ቦታ መገኘት አትፈልግም። ምክንያቷ ማብራራት አያስፈልግም፣ አብዛኞቻችሁ የምትገምቱት ነገር ስለሆነ።
ታዲያ ቃልም በአዲስ ህይወት ውስጥ እንዳለች የሰማን ቢሆንም ጉዳዩ ግን ይፋ እንዳይሆን ከፍተኛ ጥረት እያደረገች እንደሆነ ተነግሮናል። ለሁሉም ጓደኛ መሆን እንደምትችል የሚነገርላት ደስታቸውንም ሐዘናቸውንም ለመሸከም ቀድማ መገኘት የምትችለው እንደ እናት መሸሸጊያ ናት እየተባለ የሚነገርላት ቃል በልብ ጓደኛዋ ሰዓት ደምሴ ደስታ ላይ ተገኝታ ደስታዋን ተጋርታለች። በዚህ ፕሮግራም አትቀርም ተብላ የምትታሰበው የሰዓት ደምሴ ልብ ጓደኛ እንደሆነች የሚታወቀው የረጅም ጊዜ ወዳጅና ከሐምለሰት ሙጬ ጋር ዝምድናም ጭምር የሚያስተሳሰራቸው የኢቢሷ ሉላ ገዙ ግን በቦታው አልተገኘችም። ለምን የሚለውን ምላሽ ደግሞ በተደጋጋሚ ከደረሰባቸው የወዳጅ ማጣት ምክንያት እንደሆነ ሰምተናል። ቀደም ብላ የማይረሳው ነፂን በማጣት በሐዘን ላይ የነበረችው ሉላ አሁን ደግሞ እንደ አባት፣ እንደ ወንድም፣ እንደ አለቃ በመሆን በመምከር የሚያበረታታቸውን የኢቢኤስ ባለቤት አማንን ማጣታቸውን ተከትሎ እህቴ በምትላት ሰዓት ሽምግልና ላይ ሳትገኝ ቀርታለች። ማህደር አሰፋና ሌሎችም የሰዓት ደምሴ ልብ ጓደኞች የተገኙ ሲሆን ሁሉም ደስታቸውን በማህበራዊ ሚዲያ እንዳያጋሩ እንደተነገራቸው ጭምር ሰምተናል። ይህንን ሽምግልና የላከው ግለሰብ በንግድ ዓለም ውስጥ እንዳለና ከፍተኛ ባለሀብት እንደሆነ የሰማን ሲሆን ሰዓትና ይሰው ረዘም ላለ ዓመታት በፍቅር ህይወት ውስጥ አብረው እንደቆዩ መረጃውን የሰጠን ሰው አረጋግጦልናል። ግለሰቡ ሀብታም ከመሆኑ ባሻገር በጣም የተረጋጋና ባህሉን እምነቱን አክባሪ እንደሆነ ተነግሮናል። በቀጣይ ወራቶች የሰርግ ስርዓት ይደረጋል። ከሰርጉም በፊት የጋት ፕሮግራም ያለ ቢሆንም ሁሉም ነገር ግን በድብቅ እንደሚሆንና ሁሉም ነገር ወደ ሚዲያ እንደማይወጣ ተነግሮናል። ሰርጉ ከትንሳኤ በዓል በኋላ አረጋውያንን በመደገፍ እንደሚከናወን ሰምተናል። ሰዓት ደምሴን እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ እንላለን። እናንተም ደስታችሁን በኮመንት ላይ ግለጹላት።